የህወሓት ታጣቂዎች በቆዩባቸው ቦታዎች በሰውና በንብረት ላይ ከፍተኛ ጉዳት ሳይደርስ እንዳልቀረ የጠቅላይ ሚኒስትር ጽፈት ቤት ፕሬስ ጉዳይ ኃላፊ አመለከቱ። የጽፈት ቤቱ ፕሬስ ሴክሬታሪ ብለኔ ስዩም ዛሬ በሰጡት መግለጫ አማራ ክልል ውስጥ በጋሸናና በአንጾኪያ ንጹሃን ዜጎች ተገለው የጅምላ መቃብሮች መኖራቸው መሰማቱን ገልጸዋል። የየመን ሁቲ አማጽያን በሳውዲ አረቢያ የነዳጅ ተቋምና የመከላከያ ሚኒስቴር ላይ ያነጣጠረ የሚሳኤልና የሰው አውሮፕላን ጥቃት ማድረሳቸውን አመለከቱ። ሳውዲ መራሹ ጥምር ኃይል በበኩሉ ትናንት ሳውዲ ዋና ከተማ ላይ አንድ ሚሳኤል አክሽፌያለሁ ብሏል። ቡሩንዲ እስር ቤት ውስጥ በተነሳ ብርቱ የእሳት ቃጠሎ 38 ሰዎች መሞታቸውን ሌሎች 69 ሰዎችን መጎዳታቸውን የሀገሪቱ ምክትል ፕሬዝዳንት ገለጹ። ዜናው በዝርዝር የህወሓት ታጣቂዎች በቆዩባቸው ቦታዎች በሰውና በንብረት ላይ ከፍተኛ ጉዳት ሳይደርስ እንዳልቀረ የጠቅላይ ሚኒስትር ጽፈት ቤት ፕሬስ ጉዳይ ኃላፊ አመለከቱ። የጽፈት ቤቱ ፕሬስ ሴክሬታሪ ብለኔ ስዩም ዛሬ ለመገናኛ ብዙሃን በሰጡት መግለጫ አማራ ክልል ውስጥ በጋሸናና በአንጾኪያ ንጹሃን ዜጎች ተገለው የጅምላ መቃብሮች መኖራቸው መሰማቱን ጠቅሰዋል። ባለፉት 2 ሳምንታት በመከላከያና በክልል ኃይሎች ጥምረት ትርጉም ያለው ስኬት መመዝገቡን በማመልከትም ትናንት ሌሎች ከተሞችን ጨምሮ ስልታዊቱ ደሴ ከተማና የኢንዱስትሪ ከተማዋ ኮምቦልቻ ነጻ መውጣታቸውንም አንስተዋል። የትናንቱ ድል አሸባሪ ላሉት የህወሓት ኃይል ከፍተኛ ሽንፈት መሆኑን ያመለከቱት ብለኔ ከሳምንት በፊት የመንግስት ኃይሎች ባካሄዱት የማጥቃት ዘመቻ በርከት ያሉ የቡድኑ ከፍተኛ ወታደራዊ መሪዎች መወገድ ለተገኘው ስኬት አስተዋጽኦ ማድረጉንም አመልክተዋል። የመንግስት ኃይሎች ግስጋሴ መቀጠሉን የገለጹት ቢለኔ የህወሓትን ተዋጊዎች በገፍ እየማረኩ መሆኑን እጅ የሚሰጡትም መበርከታቸውን አመልክተዋል። የህወሓት ኃይል ገብቶባቸው በነበሩ የተለያዩ የአፋርና የአማራ ክልል ከተሞች ከፍተኛ የመንግስትና የግለሰብ ንብረት ውድመት መድረሱንም በምስል አስደግፈው ለጋዜጠኞች አሳይተዋል። እነዚህ በርካታ ከተሞች በብሔራዊ መከላከያ ኃይሎች ቁጥጥር ስር መግባታቸውን ተከትሎ ከፍተኛ ውድመት መድረሱ መታየቱ የማይቀር ነው። በአፋርና በአማራ በርካታ ከተሞች የህወሓት ኃይሎች ወረራ በመንግስትና በግለሰቦች ንብረት ላይ እጅግ ከፍተኛ ውድመትና ጥፋት ደርሷል። የበርካቶችም ህይወት ጠፍቷል። ከንጹሃን ግድያ እንዲሁም ከንብረት ውድመት ጎን ለጎን የወሲብ ጥቃት መፈጸሙን ያመለከቱት መረጃዎች ወጡ መሆኑንም አክለው ገልጸዋል። ብለኔ ጨምረውም ምንም እንኳን እነዚህ ለመነሻ የሚሆኑ መረጃዎች ቢኖሩም የተፈጸመውን ሰብአዊ መብት ጥሰት ይፋ ለማውጣት ቀጣይ ምርመራ እንደሚያስፈልግም ገልጸዋል። የየመን ሁቲ አማጽያን ሳውዲ አረቢያ ላይ በርካታ የሚሳኤልና በሰው አልባ አውሮፕላን ጥቃት ማድረሳቸውን አመለከቱ። ሮይተርስ እንደዘገበው ሁቲዎች በርካታ የቦለስቲክ ሚሳኤል ተኩስና በ25 ሰው አልባ አውሮፕላኖች የሰነዘሩት ጥቃት ያነጣጠረው ጅዳ በሚገኘው በሳውዲው አራምኮ የነዳጅ ተቋምና ሪያድ ባለው የመከላከያ ሚኒስቴር ላይ ነው። የመን ውስጥ በሁቲዎች ላይ ጥቃት የሚያደርሰው ሳውዲ መራሹ ጥምር ኃይል በበኩሉ ትናንት ሰኞ ዕለት ሳውዲ ዋና ከተማ ላይ አንድ ሚሳኤል ማክሸፉን አስታውቋል። አራምኮ ጅዳ ውስጥ የፔትሮሊየም ምርቶች ማከፋፈያ ተቋም ሲሆን በጉዳዩ ላይ የሰጠው አስተያየት የለም። በሰውም ሆነ በንብረት ላይ ስለደረሰው ጉዳትም የተሰማ ነገር አለመኖሩን ሮይተርስ አመልክቷል። ሳውዲ አረቢያ ለሁቲዎች ሚሳኤል ታቀርባለች በማለት ኢራንን በተደጋጋሚ ትከሳለች። የተባበሩት መንግስታት ድርጅት መርማሪዎች በበኩላቸው የጦር መሳሪያዎቹ ኢራን ውስጥ ከተመረቱት ጋር እንደሚመሳሰሉ አመልክተዋል። የሁቲ አማጽያን ግን የጦር መሳሪያዎቹን ራሳቸው እንደሚያመርቷቸው ይናገራሉ። ቡሩንዲ እስር ቤት ውስጥ በተነሳ ብርቱ የእሳት ቃጠሎ 38 ሰዎች መሞታቸው ተሰማ። ሌሎች 69 ሰዎች መጎዳታቸውን በቦታው ተገኝተው የተመለከቱት የሀገሪቱ ምክትል ፕሬዝዳንት ፕሮስፐር ባዞምባዛ መግለጻቸው ተዘግቧል።
የእሳት አደጋው የደረሰበት በሰዎች የተጨናነቀው እስር ቤት በምስራቅ አፍሪካዊቷ ሀገር ቡሩንዲ የፖለቲካ መናኸሪያ በሆነችው ጊቴጋ ከተማ እንደሚገኝ የፈረንሳይ የዜና ወኪል አዣንስ ፍራንስ ፕሬስ አመልክቷል። እማኞች እንደገለጹት እሳቱ ሲነሳና አብዛኛውን የእስር ቤቱን ክፍል ሲያወድም በርካታ እስረኞች ተኝተው ነበር። የቡሩንዲን የሀገር ውስጥ ሚኒስቴር በትዊተር ገጹ እንደጠቆመው በኤሌክትሪክ ችግር ምክንያት እስር ቤቱ ውስጥ እሳት የተነሳው ከንጋቱ 10 ሰዓት ገደማ ነው። እሳት መነሳቱን ከተመለከቱ እስረኞች አንዱ አደጋውን አስተውለው ጠባቂዎቻቸው እንዲከፍቱላቸው ቢጠይቁም ፖሊሶቹ ትዕዛዝ አልደረሰንም እንዳሏቸው ለዜና ወኪሉ ገልጿል። የቀይ መስቀል ባልደረቦች በስፍራው በመገኘት ሰለባዎቹን የረዱ ሲሆን እሳቱ በቁጥጥር ስር መዋሉን እማኞች አመልክተዋል። እንደ ዘገባው ከተገነባ 100 ዓመት ይሆነዋል በተባለው እስር ቤት ውስጥ በርካታ የፖለቲካ እስረኞች የሚገኙ ሲሆን በከፍተኛ ኃይል የሚጠበቅ ነው። 1500 እስረኞችን የሚይዝ ቢሆንም በአሁኑ ወቅት ከአቅሙ በላይ ታሳሪዎች ይገኙበታል ተብሏል። አድማጮች የምትከታተሉት የዶቼ ቬለ ዲደብሊውን ዜና ነው። አንድ የኬንያ ፖሊስ በዛሬው ዕለት ራሱንና ሚስቱን ጨምሮ 7 ሰዎችን ገደለ። ሌሎች 2 ሰዎችንም አቆሰለ። ግድያው በናይሮቢ ከተማ ዳርቻ በሚገኝ ዝቅተኛ የኑሮ ደረጃ ያላቸው ወገኖች በሚኖሩበት አካባቢ መፈጸሙን የአካባቢው የፖሊስ ኃላፊ ለዜና ወኪሎች ተናግረዋል። ከባለቤቱ ጋር ጸብ እንደነበረው የተገለጸው ሟች ፖሊስ መጀመሪያ ሚስቱን በጥይት መትቶ በመግደል ከቤቱ ወጥቶ ሌሎች ሰዎችንም የገደለበትና ያቆሰለበት ምክንያት ግን እስካሁን አለመታወቁም ነው የተገለጸው። ኬንያ ውስጥ ሚስቶቻቸውን በጥይት የሚገሉ የፖሊስ ባልደረቦች ድርጊት መደጋገሙን አዣንስ ፍራንስ ፕሬስ በዜናው ጠቅሷል። እንደ ዘገባው ዝቅተኛ ደሞዝ የሚከፈላቸው በቂ ትጥቅና ስልጠና የሌላቸው የኬንያ ፖሊሶች በማህበረሰብ ውስጥ ያላቸው ከበሬታ አነስተኛ ነው። ትራንስፓረንሲ ኢንተርናሽናል በሀገሪቱ ከፍተኛ ሙስና የሚፈጸምበት ተቋም እንዳለውም አስታውሷል። ባለስልጣናት በዛሬው ዕለት የተፈጸመውን ግድያ መንስኤ የሚያጣራ የወንጀል ምርመራ እንደሚካሄድ ገልጸዋል። የጀርመኑ ቦሩሲያ ዶርትሙንድ የእግር ኳስ ክለብ የመሃል ተጫዋች የሆነው ጁድ ቤሊንግሃም ዳኛ ላይ በሰነዘረው አስተያየት 40,000 ዩሮ ቅጣት ተወሰነበት። የ18 ዓመቱ ቤሊንግሃም የተቀጣው ቅዳሜ ዕለት ቡድኑ ቦሩሲያ ዶርትሙንድ በነበረው ጨዋታ በባየር ሙኒክ 3-2 በመሸነፉ የዳኛው እጅ አለበት የሚል አስተያየት በመሰንዘሩ መሆኑ ተገልጿል። ዘገባዎች ዳኛው ለዶርትሙንድ ሊሰጥ የሚገባ የቅጣት ምት ከልክለው ለባየር ሙኒክ መስጠታቸውን ጠቅሰዋል። በዳኛው ውሳኔዎች የተበሳጨው ቤሊንግሃም ለመገናኛ ብዙሃን ጨዋታዎቹን አስመልክቶ የሰጠውን አስተያየት ከስፖርተኛ የማይጠበቅ ነው ያለው የጀርመን የእግር ኳስ ፌዴሬሽን የገንዘብ ቅጣቱን ወስኖበታል። የቅዳሜውን ጨዋታ በዳኝነት የመሩት ፌሊክስ ዝዋየር ከዚህ ቀደምም ተመሳሳይ ድርጊት ፈጽመዋል በሚል በቀረበባቸው ክስ ለ6 ወራት ታግደው እንደነበር የጀርመን የዜና ወኪል ዲፒኤ በዘገባው ጠቅሷል። ቤሊንግሃም ላይ የተጣለው የገንዘብ ቅጣት እሱም ሆነ ቡድኑ ቦሩሲያ ዶርትሙንድ የተቀበሉት ሲሆን በመጪው ቅዳሜ ከቦሁም ጋር ለሚኖረው የቡንደስሊጋ ግጥሚያ መጫወት እንደሚችል ተገልጿል። የህወሓት ታጣቂዎች በቆዩባቸው ቦታዎች በሰውና በንብረት ላይ ከፍተኛ ጉዳት ሳይደርስ እንዳልቀረ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ጉዳይ ኃላፊ አመለከቱ። የጽህፈት ቤቱ ፕሬስ ሴክሬታሪ ብለኔ ስዩም ዛሬ በሰጡት መግለጫ አማራ ክልል ውስጥ በጋሸናና በአንጾኪያ ንጹሐን ዜጎች ተገለው የጅምላ መቃብሮች መኖራቸው መሰማቱን ገልጸዋል። የየመን ሁቲ አማጽያን በሳውዲ አረቢያ የነዳጅ ተቋምና የመከላከያ ሚኒስቴር ላይ ያነጣጠረ የሚሳኤልና የሰው አልባ አውሮፕላን ጥቃት ማድረሳቸውን አመለከቱ። ሳውዲ መራሹ ጥምር ኃይል በበኩሉ ትናንት ሳውዲ ዋና ከተማ ላይ 1 ሚሳኤል አክሽፌያለሁ ብሏል። ቡሩንዲ እስር ቤት ውስጥ በተነሳ ብርቱ የእሳት ቃጠሎ 38 ሰዎች መሞታቸውን፣ ሌሎች 69 ሰዎችን መጎዳታቸውን የሀገሪቱ ምክትል ፕሬዝደንት ገለጹ። ዜናው በዚሁ አበቃ።